አለይኩም ወራህመቱላሂ ወበረካቱ ውድና ተከበራችሁ የዚህ ቪዲዮ ተከታታዮች እንዴት ናችሁ? በያላችሁበት ሰላም፣ ፍቅር፣ ሀብት፣ ስኬት ማትረፍረፍን እየተመኘው ስሜን ለማታውቁኝ ፎሎ ይባላለሁ ከማዕከላዊ ኢትዮጵያ በአሁኑ ሰዓት ደግሞ የሚገኘው ናይሮቢ ከመምጣት በፊት እንግዲህ በተለያዩ መንግስት ቅጥር ስራ ላይ ተቀጥሬ ሰርቻለሁ። ከዛ በኋላ እንግዲህ አሁን እየሰራው ያለ የኔትወርክ ማርኬቲንግ ቢዝነስ ድል በማግኘት ቢዝነሱን አምኜ በመጀመር አልሐምዱሊላህ በአሁኑ ሰዓት በናይሮቢ 2 ዓመት ቆይታ አለኝ። ባለኝ ቆይታ እንግዲህ የመኪና ተሸላሚ ነኝ። በጣም ብዙ ጥቅሞችን ማግኘት ችያለሁ። ከዛም በዘለላ እንግዲህ እኔ በዚህ ኩባንያ ጠንክሬ በመስራትና ከመንግስት ቅጥር ስራ በመውጣት በእኔ ምክንያት እንግዲህ ከተለያየ አረብ ሀገርና ከተለያዩ መንግስት ቅጥር ስራ ላይ ማውጣት የቻሉ ጀግኖች አንበሶች እዚህ ጋር ይገኛሉ። ሁላቸውም ከየት እንደመጡና ራሳቸውን አስታውቁናል። እሺ አባ ተመሰግናለሁ። ከቤይሩት ነው የመጣሁት። አያንቱ እባላለሁ። መሬም ከሳውዲ፣ መቤት ከኢትዮጵያ፣ ፋጡማ ከኢትዮጵያ፣ ማውባ ከዱባይ፣ ከድጃ ከዱባይ፣ ዛህራ ከዱባይ፣ ሄለን ከሳውዲ፣ ናርዶስ ከዱባይ፣ አዴ ከዱባይ፣ ኢብራሂም ከኢትዮጵያ፣ ነጂብ ከኢትዮጵያ፣ ገመዳ ነኝ ከኢትዮጵያ፣ ሙባረክ ከኢትዮጵያ። ዋው እጅግ በጣም ደስ ይላል። እነዚህ ጀግኖች አንበሶች እንግዲህ በጣም በሚገርምና በሚደንቅ ሁኔታ እኔ ትናንትና ቢዝነሱን ብቻ በመጀመር ዛሬ አልሐምዱሊላህ እነዚህ ጀግኖች እንግዲህ በእኔ ምክንያት ከአረብ ሀገርና ከኢትዮጵያ ከመንግስት ቅጥር ስራ በመውጣት ዛሬ በቢሮ ደረጃ ከኛ እኩል እየሰሩ ይገኛሉ። ከነዛ መካከል እዚህም ዛራና ፋጡማ በዚህ ኩባንያ እንግዲህ የመኪና ተሸላሚዎች ናቸው። እኔም እንግዲህ የመኪና ተሸላሚ ነኝ አልሐምዱሊላህ። ስለዚህ እናንተም ይህን ስራ የምትፈልጉ በአጠቃላይ ስለ ስራው አጠቃላይ መረጃ